በዌስት ሲያትል ኮሎምቢያ ካይዲ እና ዋይክ ካይደን የገበሬዎች ገበያ ላይ ለተሰኒአ ደንበኛዎች ፕሮቢየስ ቫይዋርድስ የሚባል ፕሮግራም ለማቅረብ ከዋሽንግተን ስቴት ዲፓርትመንት ኦፍ ሄልዝ ጋር በመስራታችን ደስተኞች ነን። በዚህ ፕሮግራም ሲናፕሰኒአፕን የሚጠቀሙ ሸማቾች አዲስ ወይም የቀዘቀዙ ፍራፍሬዎችን እና አትክልቶችን ከተሳታፊ ገበሬዎች ሲገዙ በየወሩ እስከ $50 ድረስ ወደ የቤት ካርዳቸው በተመላሽነት ማግኘት ይችላሉ። ስለዚህ ፕሮግራም ለማወቅ በመጀመሪያ የገበያ አስተዳዳሪ ድንኳንን በመጎብኘት ስለ ፕሮዲየስ ቫይዋርድስ ይጠይቁ። የአሁኑም ተሳታፊ ገበሬዎች ዝርዝር ሰራተኛዎች ይሰጡዎታል። በድንኳናቸው ላይ ሰማያዊ የፕሮዲየስ ቫይዋርድስ ምልክት ይኖራቸዋል። ሁሉም የሚሰሩ የዋሽንግተን የቤት ካርዶች ፕሮዲየስ ቫይዋርድስ ለማግኘት በቀጥታ የተመዘገቡ ናቸው። የቤት ካርድዎ የማይሰራ ከሆነ እና ባለፉት 90 ቀናት ውስጥ ገንዘብ ካልተጫነበት ፕሮዲየስ ቫይዋርድስ ማግኘት አይችሉም። ማንኛውንም አዲስ ወይም የቀዘቀዙ ፍራፍሬዎችን እና አትክልቶችን ሲገዙ ፕሮዲየስ ቫይዋርድስ ማግኘት ይችላሉ። ፕሮዲየስ ቫይዋርድስ ለማግኘት የቤት ካርድዎን ከገበሬው ጋር ያንሸራቱ እና ከዚያም የፒን ቁጥርዎን ያስገቡ። ሽያጩ በተሳካ ሁኔታ ካበቃ በኋላ ከገበሬው ደረሰኝ ያገኛሉ። በደረሰኛው ግርጌ ላይ 3 ቁጥሮችን ያያሉ። የመጨረሻው ቁጥር ማለት ወይም ከወሩ መጀመሪያ እስከ ዛሬ ማለት በዚህ ወር ውስጥ በየቤት ካርድዎ ላይ ፕሮዲየስ ቫይዋርድስ ውስጥ ያገኙት ጠቅላላ መጠን ነው። ወደ ካርድዎ የተመለሱትን ገንዘቦች ወዲያውኑ ማውጣት ይችላሉ። እንዲሁም በማንኛውም ቦታ ለሰኒአ ብቁ የሆነ ምግብ ለመግዛት ሊጠቀሙበትም ይችላሉ። የፕሮዲየስ ቫይዋርድስ ግዢ ለመፈጸም በየቤት ካርድዎ ላይ የሰኒአ ጥቅማጥቅሞች ሊኖርዎት ይገባል። በየቤት ካርድዎ ላይ ቢያንስ $5 እንዲኖርዎት እንመክራለን። ካስፈለገዎት ሁልጊዜ ከአንድ ገበሬ ብዙ ጊዜያት መግዛት ይችላሉ። ተጨማሪ ፍራፍሬ ወይም አትክልት ለመግዛት ሲሄዱ የፕሮዲየስ ቫይዋርድስ ቀሪ ሂሳብዎ በደረሰኙ ላይ ሲጨምር ያያሉ። ነገር ግን አጠቃላይ የቤት ቀሪ ሂሳብዎ ተመሳሳይ ይሆናል። በየወሩ እስከ $50 የሚደርስ ፕሮዲየስ ቫይዋርድስ ማግኘትዎን መቀጠል ይችላሉ። የ$50 ዋጋ ያላቸው ፍራፍሬዎች እና አትክልቶችን ከገዙ በኋላ ወሩን ሙሉ ፕሮዲየስ ቫይዋርድስ አያገኙም። በደረሰኞቹ ምን ያህል እንዳገኙ መከታተልዎን ያረጋግጡ። እንዲሁም የኤቢቴዲ መተግበሪያን በመጠቀም ወይም በየቤት ካርድዎ ጀርባ ላይ ወዳለው ቁጥር በመደወል ያገኙትን ፕሮዲየስ ቫይዋርድስ መከታተል ይችላሉ። የእርስዎ የ$50 ፕሮዲየስ ቫይዋርድስ በየወሩ መጀመሪያ ላይ ዳግም ይጀመራል። ፕሮዲየስ ቫይዋርድስ ተጠቅመው ሲጨርሱ ወደ ኃላፊው ድንኳን ይሄዱ። እዚያ የቤት ካርድዎን የእንጨት ምልክቶችን ለማግኘት መጠቀም የሚችሉ ሲሆን ይህም በገበሬዎች ገበያ ላይ ከአልኮል አበባዎች እና ትኩስ ምግብ ውጭ ማንኛውንም የምግብ ምርት ለመግዛት ጥቅም ላይ መዋል ይችላል። እንዲሁም በስናፕ ማርኬት ማድስ የእርስዎን የሰኒአ ምልክቶች እጥፍ ያደርጋሉ። ይህም ከማንኛውም ገበሬ ላይ ተጨማሪ ፍራፍሬዎችን እና አትክልቶችን ለመግዛት ጥቅም ላይ ሊውል ይችላል። ማናቸውም ጥያቄዎች ካሉት ዌስት